እኔና ቴዲ አፍሮ የተዋወቅነው 2004 ዓ.ም ከ14 ዓመት በፊት ሮዲዮ አዲስ ላውንጅ በዲጄነት ምሰራበት ጊዜ ነበር። ሮዲዮ አዲስ በጣም ክላስና አሁን ድረስ ተወዳጅ ቤት ነው። ባለስልጣን፣ ባለሀብት፣ ታዋቂ ሰዎች የሚያዘወትሩበት መዝናኛ ቤት ነበር። እኔም ከልጅነት ጀምሮ ለተከታታይ 13-14 ዓመታት ሮዲዮ አዲስ በዲጄነት ሰርቻለሁ። ዲጄነት ከሰራውበት ቤቶች ለሮዲዮ ልዩ ስሜት አለኝ። አሁን ለደረስኩበት የህይወት መንገድ ትልቅ አስተዋጽኦ አለው። ብዙ መንገዶችን አቅልሎልኛል። አሁን ላይ በስራም በተለያዩ መንገድ ወዳጆቼ የሆኑ ሰዎች አብዛኞቹ ሮዲዮ የተዋወቅኳቸው ሰዎች ናቸው። ቴዲንም የተዋወቅኩት እዛ ነበር። ቴዲ የመጀመሪያ ቀን ሲመጣ አስታውሳለሁ። እንዳልኳችሁ ሮዲዮ አዲስ ባለስልጣን፣ ባለሀብት፣ በጣም ታዋቂ ሰዎች የሚበዙበት ቤት ነው። ማንም ቼክ አይደራረግም። አብዛኛው ይተዋወቃል፣ ሰላም ቢባባል ነው። ቴዲ የመጣ ቀን ግን ትንሽ እንግዳ ነገር አስተዋልኩ። አብዛኛው ሰው ትኩረቱ ወደ ቴዲ ሆነ። አንዳንዱ እየተነሳ ሰላም ይለዋል። ቴዲም በነፃነት መዝናናት ጀመረ። በማጫወታቸው ሙዚቃ ኢንጆይ እያደረገ ነበር። ሮዲዮ መታችሁ የምታውቁ ሰዎች እዛ ቤት የሚጫወቱ ሙዚቃዎች ለየት ያሉ ናቸው። የውጪ ሙዚቃዎች ሆነው ላይቭ ኮንሰርቶችን በስክሪን አጫውት ነበር። በጣም ደስ የሚሉ ሙዚቃዎች ነበሩ። የሆነ ሰዓት ላይ ወደ እኔ መጣና አንበሳው የሚገርም ሙዚቃ ነው የምታጫውተው፣ ጆሮክ ይገርማል፣ የሙዚቀኛ ጆሮ ነው ያለህ አለኝ። አስቡት በቴዲ እንደዛ መባል እንዴት ልብ እንደሚያሞቅ። ትንሽ አጠገቤ ቆሞ አውርቶኝ ሄደ። ከዛ በኋላ የሚገርመው ቴዲ በአመታት የምሽት መዝናኛ የሚታይ ሰውዬ ሮዲዮ አዲስ ግን በሳምንት 4 ቀን እኔ ጋር ነው። ቤቱንም ሙዚቃውንም ወዶት በጣም ኢንጆይ ያደርግ ነበር። የዛን ጊዜ ጥቁር ሰው አልበም እየሰራ ነበር። ማታ ከስቱዲዮ መልስ ተሰብስበው ይመጣሉ። ጥቁር ሰው አልበም ከመውጣቱ በፊት ሮዲዮ አዲስ ላውንጅ ሁሉም ትራኮች አጫውቻቸዋለሁ ማለት ይቻላል። ስቱዲዮ ሰርተው ሲወጡ ይዘውት ይመጣሉ። የሰሩትን ትራክ ሮዲዮ ብቻ አጫውተው ነበር። አልበሙ ሳይወጣ አብዛኛው ትራኮች ሮዲዮ 7-8 ወር እዛ አጫውቻቸዋለሁ። ቴዲ ሰው ያከብራል። እንደዛ ለፍተው ተማክሮ የሰሩትን ስራ ወደ እኔ መጣና እኔን ምክር ይጠይቃል። አንበሳው እንዴት አየኸው ይለኛል። ትህትናው ያስደንቀኛል። እኔም የሚሰጡኝን የምሞክረው ሙዚቃ በታማኝነት ኮፒ ሳላደርግ እዛው ነበር የምመልሰው። ስለ ትህትናውና ሰውን በፍቅር ስለሚያሸንፈው አንድ ገጠሜ ልንገራችሁ። ዳኒ ቡዮካ የሚባል የጨርቆስ ልጅ ነበር። አሁን በህይወት የለም። ለኔ እንደ ወንድሜ ነበር። የሰፈሬ ልጅ ነበር። ነፍሱን ይማረው። እና ዳኒ ቡዮካን ሮዲዮ አዲስ ላውንጅ ጋርድነት ስራ አስገብቼው ነበር። ከኔ ጋር ይሰራ ነበር እና በር ላይ ይቆም ነበር። ዳኒ ስለ ቴዲ አፍሮ በተባራሪ በሚሰማው ነገር ለቴዲ ጥሩ ነገር አልነበረውም። እና ቴዲ ሲመጣ ከላይ እስከ ታች እየፈተሸ ፊት እየነሳ አገለባብጦ ፈትሾ ነበር የሚያስገባው። እና ቴዲ ገብቶታል ለሱ ጥሩ ነገር እንደሌለው። ቴዲ ግን ለባለቤቱ ይባረርልኝ ወይም ኮምፕሌን አላቀረበም። ያደረገው አንድ ቀን ከመኪና ሲወርድ ክላክስ አድርጎ ጠራው። ዳኒ ወደሱ ጠጋ ብሎ አቤት ሲለው ግባ ብሎ መኪና ውስጥ አስገብቶ በሳህን የተቋጠረ ምግብ አውጥቶ ብቻዬን መብላት አልወድም ና እንጉረስ ብሎት አብረው በሉ። ከዛ ጊዜ በኋላ በጣም ተግባብተው በር ላይ ቆመው ያወሩ ነበር። በር ላይ ያለ ሰው ነው ብሎ ሳይንቀው ላገባ ነው ፍቅር ይዞኛል ብሎም አማክሮት ያውቃል። የዛኔ ከኤሚ ጋር ገና ሊጋቡ ነበር። ከቴዲ አፍሮ ሌላው የሚገርመኝ ነገር ሲያወራ ሁሉም ሰው ጸጥ ብሎ ነው የሚያዳምጠው። አብዛኛው ጓደኞቹ ከሱ ዕድሜ ከፍ ያሉ ናቸው፣ ግን እንደ ተማሪ ጸጥ ብሎ ይሰሙታል። በጣም ያስቃል፣ ጨዋታ ያውቃል። ኮሜዲያን ሌላ ታለንቱ ነው። ሌላው ከአይምሮ የማይጠፋው ገጠመኝ ልንገራችሁ። አንድ ቀን በጣም ተናዶ ከኤሚ ጋር መጡ። የዛን ቀን የሸዋንዳይ ኃይሉ አልበም ምርቃት ጋዝላይት ሸራተን ነበር። ቴዲ እዛ ሲደርስ ከጋዝላይት ማናጀሮች ጋር ተጣላ። ባለመግባባት ተናዶ ቀጥታ ወደ ሮዲዮ አዲስ ላውንጅ መጡ። ከዛ ተከትለውት ጌታቸው ማንጉዳይና ዲጄ ዊሽ ተከትለውት መጡ። ትንሽ እንደቆዩ ከመኪና ውስጥ ሲዲ አስመጣ። አንበሳው ክፈችው አለኝ። አዲስ ሙዚቃ እንደሆነ ገባኝ። የሚገርመው አዲስ ሙዚቃ ሲሰጠኝ ለብቻዬ ሳልሞክረው ቀጥታ ነው ማጫውተው። እንደውም የሬዲዮ አዲስ ላውንጅ ባለቤት መጀመሪያ ለብቻ አክስመው ብዙ አይነት ሰው ስላለ ቤት ውስጥ ችግር እንዳይፈጠር ይለኝ ነበር። እኔ ግን እንደዛ አድርጌ አላውቅም። ቀጥታ ነበር ማጫውተው እና የዛኔ የሞከርኩት ሙዚቃ ለዋሌዎቹ የሰራው መሬት ሲመታ የሚለው ነበር። በዛ ሰዓት ኢትዮጵያ ለአፍሪካ ዋንጫ ከማለፍ ጋር ተያይዞ ቤት ውስጥ የነበረው ሰው ሁሉ ዘለሉ፣ እብድ አሉ በዘፈኑ።
በሞቅታ የማይታማው ጌታቸው ረዳና የተወሰኑ ጓደኞቹ ብቻ ወከባ ፈጠሩ። ጌታቸው ረዳ የዛኔ የጠቅላይ ሚኒስትር ኃይለማርያም አማካሪ ነበር። ሆኖም ሙዚቃውን በደንብ እንኳን ምን እንደሚል ሳይሰማ ወደ እነ ቴዲ ዞሮ መሳደብ ጀመረ። ቴዲ ወደ እኔ እያየ ፈገግ እያለ ታያቸው እያለ ፈገግ ይላል። ጌታቸው ረዳ ወደ እኔ ዞሮ ካሁን በኋላ እንዳትከፍተው አለኝ። ከጌታቸው ጋር ትንሽ እንግባባ ስለነበር አልጠበቅኩም ነበር። ግን ያቺ የጨርቆስ ልጅነት ያለች አይደል? አልፈራሁም። እዛው እየደጋገምኩ ዘፈኑንም ስለወደድኩት ከ4 ጊዜ በላይ አጫወትኩት። ሌላው ደግሞ በተባራሪ ወር የሚወራው እነከሌ አይወዱትም፣ እነከሌ ይጠሉታል ስህተት ነው። የማትጠብቋቸው በዛ ጊዜ የነበሩ ባለስልጣኖች፣ ጀነራሎች የቴዲ ሙዚቃ በጣም ነው የሚወዱት። ጠይቀው ነው የሚያስከፍቱት። ሌላ ደግሞ ቴዲ ሲዝናና ቁጭ ብሎ ነው በብዛት ሸነጥ አርጎት ከተነሳ በብዛት በትግረኛ ሙዚቃ ነው ተነስቶ ሲጨፍር ያየሁት። እሱ ንጹህ ኢትዮጵያዊ ነው። በቀልን አያውቅም። ፍቅር ያሸንፋል እያለ ያሸንፋል። አሁንም አዲስ ከሚመጣው ኢትዮሪካ አልበም በስራ አጋጣሚ የተወሰኑ ትራኮችን አልበሙ ሳይወጣ ሰምቻለሁ። አስገራሚ ነው። ሁሌ ቴዲያችን መልካም እድል ከወዲሁ እመኛለሁ። ከፊታችን ብዙ ስራ እንሰራለን። ፍቅር ያሸንፋል። ዲጄ ኤፍ ነኝ ከአራዳዎቹ ሰፈር ከጨርቆስ ከማይነበብ ፊርማ ጋር